ሌሎች የአውሮፓ ሊጎች በዓልን በእረፍት ሲያሳልፉ የእንግሊዝ ስፖርታዊ ውድድሮች ግን የገና ዋዜማቸውንና የበዓሉን ማግስት በስቴዲየም በሞሉ ደጋፊዎች ታጅበው ያሳልፋሉ። በብሪታንያ ከእግር ኳስ በተጨማሪ የክሪኬትና የፈረስ ስፖርት ውድድሮች በቦክሲንግ ዴይ ተናፋቂ ሆነው የሚጠበቁ መርሃ ግብሮች ቢሆኑም እግር ኳስ ግን በተመልካች ብዛት ቀዳሚውን ስፍራ ይዛል። በብሪታንያ ስፖርታዊ ውድድሮች ከሌሎች የአውሮፓ ሀገራት የሚለዩበት ወቅት ነው የፈረንጆቹ የገና በዓል። ሌሎቹ ሊጎች ይህን ወቅት በበዓል እረፍት ሲያሳልፉ፣ በእንግሊዝ ግን ውድድሮች ይበልጥ ደምቀው ይቀጥላሉ። የእንግሊዝና የስኮትላንድ ሊጎች በገና በዓል ማግስት በደጋፊዎች በተሞሉ ስቴዲየሞች ነው ጨዋታዎችን የሚያከናውኑት። ዕለቱም ቦክሲንግ ዴይ በመባል ይጠራል። የስጦታ ቀን እንደማለት። ቦክሲንግ ዴይ በየዓመቱ በአውሮፓውያኑ ታኅሳስ 26 ይታሰባል። በፈረንጆቹ ገና ማግስት ማለት ነው። መነሻው የእንግሊዛውያን የገና በዓል አከባበር ባህል ነው። ይህ የስጦታ ባህል በ1833 በቻርልስ ዲከንስ አማካኝነት ቦክሲንግ ዴይ የሚል ስያሜ ስለማግኘቱ ይነገራል። በይፋ ዓመታዊ የበዓል ቀን ሆኖ መከበር የጀመረው ግን ከ1871 ጀምሮ ነው። በዕለቱም አሰሪዎች ለሠራተኞቻቸው የበዓል ስጦታ ከምስጋና ጋር ይሰጣሉ። ቀኑም የእረፍት ቀን ሆኖ ያልፋል። እየቆየ ግን ቦክሲንግ ዴይ በስጦታ ቀን በዓልነቱ ብቻ ሳይሆን በስፖርታዊ ውድድሮችም ተወዳጅ እየሆነ መጣ። እግር ኳስ በገና በዓል ሰሞን የተመልካቹን ትኩረት መሳብ ጀመረ። የቴሌቪዥን ስርጭት ባልተጀመረባቸው ቀደም ባሉት ዓመታት ሰዎች በገና ዕለትና በነጋታው ማለትም በቦክሲንግ ዴይ የሚደረጉ ጨዋታዎችን ለመመልከት ወደ ስቴዲየም ይተሙ ነበር። እስከ 1965 ድረስ ጨዋታዎች ታኅሳስ 25 ማለትም በገና ዕለትም ጭምር ይከናወኑ ነበር። ከዚህ ዓመት ጀምሮ ግን ታኅሳስ 26 ወይም በቦክሲንግ ዴይ እንዲደረጉ የእንግሊዝ እግር ኳስ ሊግ ውሳኔ ያሳለፈ። በገና ዕለት ጨዋታዎች ይከናወኑ እንደነበር ከተነሳ እነዚህን ሁለት አጋጣሚዎች መጥቀሱ ተገቢ ይሆናል። በአንደኛው የዓለም ጦርነት ወቅት የእንግሊዝና የጀርመን ወታደሮች መሳሪያቸውን አስቀምጠው በእግር ኳስ ግጥሚያ በዓሉን ማሳለፋቸውንና በ1937 የቻርልተን አትሌቲክ ግብ ጠባቂ ጨዋታው መቋረጡን ሳያውቅ ለደቂቃዎች ሜዳ ውስጥ መቆየቱን የተመለከቱ ታሪኮች። አንደኛው የዓለም ጦርነት ከተጀመረ ከ5 ወራት በኋላ በፈረንጆቹ የገና ዕለት የሆነው ነገር እስከ ዛሬም የእግር ኳስን ኃያልነት ለመግለጽ በማስረጃነት ይቀርባል። በአውሮፓውያኑ ታኅሳስ 24 እስከ 26 ባሉት 3 ቀናት በአውሮፓው የጦር ግንባር ይፋዊ ያልሆነ የተኩስ አቁም ተደርጎ ነበር። የ1914ቱን የገና በዓል ተፋላሚ ኃይሎች በእግር ኳስ ጨዋታ በጋራ ያሳለፉት በዓል ሆነ። የጀርመን ጦር አዛዦች ወታደሮቻቸው በበዓሉ ቀን ተኩስ እንዳይከፍቱ አዘዟቸው። በእንግሊዝ ወገን ያሉትም የአጸፋ ምላሽ ለመስጠት ካልሆነ በቀር እንዳይተኩሱ ለወታደሮቻቸው ነገሯቸው። በገና ዕለት ማለዳም የጀርመን ወታደሮች ከምሽጋቸው ወጥተው የበዓል ዝማሬዎችን ይዘምሩ ጀመር። የእንግሊዝ ወታደሮችም የራሳቸውን ዝማሬ በማሰማት አጸፋውን መለሱ። የሁለቱም ወገን ወታደሮች መሳሪያዎቻቸውን በምሽጎቻቸው ትተው በመውጣት በመካከላቸው በነበረው ሰው አልባው መሬት በመባል ከሚጠራው ቦታ ላይ ተገናኙ። ስጦታዎችን ይሰጣጡ፣ ተቃቅፈውም ሰላምታ ይለዋወጡ ጀመር። በዚሁ ስፍራም የእግር ኳስ ግጥሚያ ያደረጉ። ወዳጅነታቸው እስከ በዓሉ ማግስት ወይም ቦክሲንግ ዴይ ድረስም ቀጥሏል። ይህ እውነት የጋዜጦችን የዜና ሽፋን ያገኘው ግን ከ2 ሳምንታት በኋላ ነበር። የእንግሊዝና የጀርመን ተፋላሚ ወታደሮች የገና በዓልን በጋራ ሲያከብሩ ካደረጓቸው ነገሮች አንዱ የእግር ኳስ ጨዋታ መሆኑ የታወቀውም በዚህ ወቅት ነው። ይህ ዕለት የገናው ዕርቅ እየተባለ ይጠራል። አሳዛኙ ነገር ታዲያ ጦርነቱ ከቆመበት ቀጥሎ እስከ 1918 ቆይቷል። በ1937 የገና ዕለት የሆነው ክስተትም በእግር ኳሱ ዓለም ከተፈጠሩ አስደናቂ ታሪኮች አንዱ ሆኗል። ቼልሲና ቻርልተን አትሌቲክ በዕለቱ ስታንፎርድ ብሪጅ ላይ ጨዋታ ነበራቸው። ጨዋታው 61ኛው ደቂቃ ላይ ሲደርስ ግን በከባድ ጭጋግ ምክንያት ተቋረጠ። የቻርልተን ግብ ጠባቂ የነበረው ሳም ባርትራም ጨዋታው መቋረጡን ሳያውቅ 15 ደቂቃዎችን ብቻውን ሜዳ ውስጥ ማሳለፉ ነው አስገራሚው ታሪክ። እዚህ ጋር ጨዋታው የተከናወነበት ቀንና የባርትራም ሜዳ ውስጥ የቆየበት ሰዓት ላይ የተለያዩ ሐሳቦች ናቸው ይቀርቡ የነበሩት። ጨዋታው የተደረገው የገና ዕለት ነው፣ የለም በቦክሲንግ ዴይ ነው። ባርትራም ሜዳ ውስጥ የቆየው 15 ደቂቃ ነው፣ አይደለም 20 ደቂቃ ነው የሚሉ መረጃዎች አከራካሪ ሆነው ቆይተዋል። ትክክለኛው መረጃ የተገኘው ራሱ ሳም ባርትራም በጻፈው የግለ ታሪክ መጽሐፉ ላይ የጨዋታው ቀን የገና ዕለት እንደነበር
ሜዳ ውስጥ የቆየውም ለ15 ደቂቃዎች መሆኑን ከገለጸ በኋላ ነው። ጨዋታው ከተጀመረ በኋላ ጭጋጉ በፍጥነት እየጨመረ መጣ። ዳኛው ጨዋታውን እያስቆመ ጭጋጉ ሲጠራም በድጋሚ እያስጀመረ ቆየ። በወቅቱ የሊጉ መሪ ነበር። በተደጋጋሚ ስናጠቃ የቼልሲ ተጫዋቾች እያፈገፈጉ ነበር ይላል ሳም ባርትራም በግለ ታሪክ መጽሐፉ ላይ። ይቀጥልናም አስገራሚውን አጋጣሚ ያብራራል። ቼልሲዎች በራሳቸው ሜዳ መወሰናቸውን በማወቄ ደስተኛ ሆኜ በራሴ የግብ ክልል ውስጥ እየተንጎራደድኩ ነው። የኛ ቡድን በደንብ እያስጨነቃቸው ነው ብዬ አሰብኩ። ግን ወደ መሃል ሜዳ ስላልተመለሱ ግብ እንዳላስቆጠርን እርግጠኛ ነበርኩ። ሰዓቱ እየገፋ ሄደ። ሆኖም ምንም ሰው አይታየኝም። ወደ መሃል ሜዳ ብጠጋም አሁንም ምንም የለም። ግራ ተጋባው። የቼልሲ ተጫዋቾች ምን ያህል ቢያፈገፍጉ ነው ብዬ አሰብኩ። ከረጅም ደቂቃ በኋላ በጭጋጉ መሃል አንድ ሰው ታየኝ። ፖሊስ ነበር። በአግራሞት እየተመለከተኝ እዚህ ቆመ ምን እየሰራህ ነው? ጨዋታው ከቆመ እኮ 15 ደቂቃ አልፎታል። ሜዳው ባዶ ነው፣ ማንም የለም አለኝ። ወደ መልበሻ ክፍል ሳመራ ሌሎቹ የቡድን አጋሮቼ ታጥበው ጨርሰው እየወጡ ነበር። ግራ በመጋባትም በመደነቅም መሳቅ ጀመሩ ይላል ሳም ባርትራም በግለ ታሪክ መጽሐፉ ስለ አስገራሚው የታሪክ አጋጣሚ ሲናገር።